23 ደርስ ነው። በዚህ ሳምንት ውስጥ ኢንሻአላህ እንጨርሳለን እና 22ኛው ደርስ ላይ ርዕሳችን የሚያስታውሳል ርዕሱ ምንድን ነበር? ናም አልመምኑዕ ሚነ ሶርፍ አልመምኑዕ ሚነ ሶርፍ የሚል ርዕስ ነው ያለው። አልመምኑዕ ሚነ ሶርፍ እዛ ቦታ ላይ ያለው ርዕስ መምኑዕ ሚነ ሶርፍ ነው። በዛ ላይ ሙሐደሳ ሰራን። ከሙሐደሳ ውስጥ ቃላቶችን እያየን ነበረ። አሁን ጥያቄው ምን ማለት ነው? አልመምኑዕ ሚነ ሶርፍ የሚባል ነገር ስትሰሙ ነህው የሚባል ፈን ውስጥ እያላችሁ አልመምኑዕ ሚነ ሶርፍ የሚባል ነገር ከሰማችሁ ይሄ ነገር ምን ማለት ነው? የእንትኖች እስጢላህ ስለሆነ የቋንቋ ሰዎች የተግባቡበት መስማሚያ ቃል ነገር ስለሆነ ዝም ብሎ በተለምዶ አይመጣም ነቅል ካላደረከው በስተቀር። አሁን ሶርፍ ማለት መመንዘር መቀየር ነው። መምኑዕ ግን እንደዛ አይነት ትርጉም የለውም። የቋንቋ ሰዎች የሰጡት ዲፋይን አለ እና ምንድነው አልመምኑዕ ሚነ ሶርፍ ምንድነው? ከሶርፍ የተከለከለ። ከዛ ደግሞ አሁን አዩ ከሶርፍ የተከለከለ ምንድነው? ከሶርፍ የተከለከለ ከሶርፍ የተከለከለ እና እዚህ ጋር አይ ብለው አይ አልመምኑዕ ሚነ ተንዊን ነው። ይሄ እንግዲህ እስጢላህ ይባላል። እስጢላህ ማለት በቃ የዚህ የፈኑ ሰዎች ነህዮች ይችን ትርጉም የሰጡት። ስለዚህ አይ አልመምኑዕ ሚነ ተንዊን ማለት ነው። ከተንዊን የተከለከለ። እግረ መንገዱን ግን ከተንዊንና ከከስራ ብላችሁ ያዙት። አሁን አዲስ ነገር ዛሬ የጨምረው ባለፈው ዝም ብዬ ተንዊን ብቻ፣ ዛሬ ከስራ የሚጨመር ከተንዊንና ከከስራ የተከለከሉ ነገሮች ናቸው እነዚህ ስሞች። ከስራ ሊሆን አይችልም አበደን። መምኑዕ ሚነ ሶርፍ የሆነ ስም ፈትሃ ይሆናል ዶማ ይሆናል እንጂ ከስራም አይሆንም፣ ክልክል ነው። ተንዊንም አብሮ ክልክል ነው ማለት ነው። ስለዚህ ለምሳሌ እንደው ከምታውቁትን ሂድና ያናሩ ኩኒ በርደን ወሰላማ አላ ኢብራሂማ ነው የሚለው። አሁን ቁርአን ላይ አላ ኢብራሂማ የሚለውን ቃል ካያችሁት አላ ምንድን ነበረች? ሐርፈል ጀር። ይህ ማዕሩፍ ነው መቼም። አላ ሐርፈል ጀር ናት። ሐርፈል ጀር ከሆነች ካጠገቡ ያለው ስም መጅሩር ነው የሚሆነው ብለናል። ይህን ስንል ነበር። አሁን አላ እዚህ ያለ ይሄ ኢብራሂም የሚለው መጨረሻው ስታየው አላ ኢብራሂማ ነው ተባለው፣ ፈትሃ ሆነ። አሁን ለምንድን ነው ይሄ ስም መጀመሪያ ኢብራሂም እዚህ ውስጥ አለ? መምኑዕ ሚነ ሶርፍ ነው። ባለፈው አውርተናል። እነ ኢብራሂም እነ እስማዒል እነ ዩሱፍ መምኑዕ ሚነ ሶርፍ ናቸው ብለናል። ስለዚህ ይሄ መምኑዕ ሚነ ሶርፍ ነው። መምኑዕ ሚነ ሶርፍ ከሆነ ከተንዊን ይከለከላል፣ ኢብራሂሙን አይባልም። እንደገና ከከስራም ይከለከላል። ከስራ መሆን ሲገባው በከስራ ምትክ ፈትሃ ነው የሚጠቀመው። በቃ ሌላ ፊ ምንድን ናት? ሐርፈል ጀር። ቁርአን ስትቀሩ ግን ይሄ ነው የሚያጋጥማችሁ። ይሄ ነው የሚለው ምንድነው የሚለው? ፊ ጀሃነመ ነው የሚለው። ፊ ጀሃነመ ፊ ሐርፈል ጀር ናት ብለህ እያለ ጀሃነም የሚለው ቃል መጨረሻው ላይ ግን ከስራ የለውም። ሰዓት ይባላል። ምንድነው አሁን ምክንያታችን? ይሄ ጀሃነም የሚለው ቃል መምኑዕ ሚነ ሶርፍ ነው። እነዚህ ስሞች ውስጥ ነው የሚከተተው። መምኑዕ ሚነ ሶርፍ ከሆነ ደግሞ ከስራን የሚከለከላል። እና እንዴት አድርገን ከስራ እናድርገው ስንባል በከስራ ምትክ ፈትሃ ተጠቀም ነው የሚሉት። ቃዒዳ ነው እንግዲህ። በቀስ በቀስ ይመጣላችኋል። ኪታቡ ላይ ጅርሙያ ምናምን ስትቀሩ ይመጣል። ስለዚህ ፊ ሐርፈል ጀር ናት። ጀሃነም የሚለው በፊ ምክንያት መጅሩር ነው። ግን ወዓላመቱ ጀርሂ ይባልና አልፈትሃ ኒያበተን አኒል ከስራ ይባላል። የጀር ምልክቱ ባይሆን ፈትሃው ነው በከስራ ተተክቶ ይባላል። ከስራን ተክቶ። ይሄ ፈትሃ የመጣው ከስራን ተክቶ ነው። ለምን? እነዚህ መምኑዕ ሚነ ሶርፍ የሚባሉ ስሞች ከተንዊንና ከከስራ ክልክል ናቸው። ከተንዊን ክልክል መሆናቸውን በቀደም ስናይ ከውለናል። ምንም ችግር የለውም። ከከስራ ክልክል መሆናቸውን በእነዚህ ምሳሌዎች ውሰዱት ማለት ነው። እና በዚህ መልኩ ሁለት ነገር ይከለከላሉ። መምኑዕ ሚነ ሶርፍ ማለት አይ ሚነ ተንዊን ወል ከስራ ማለት ይቻላል። ከተንዊንና ከከስራ የተከለከሉ ስሞች ናቸው መምኑዕ ሚነ ሶርፍ የሚባሉት። ምሳሌ ከፈልጋችሁ አላ ኢብራሂም የሚለውና ፊ ጀሃነም የሚለውን ቁርአን ይዩት። እነ ፊናና አላ ሐርፈል ጀር ናቸው ብለን ስንማር ከርመን ከነሱ አጠገብ የመጣ ስም ከስራ ነው የሚሆነው ስንል ነበረ። ግን አሁን ከስራ ነው የሚሆነው አይባልም። የሚባለው ምንድነው? ከነሱ አጠገብ የመጣ ስም መጅሩር ነው የሚሆነው። አላመተል ጀሩ ግን ከስራ ይሆናል፣ ፈትሃም ይሆናል። እንደዚህ እያለ ይቀጥላል እና ይሄን ይመስላል መልመጃ። አሁን የዚህ የመምኑዕ ሚነ ሶርፍ መልመጃው ነው ዛሬ የምንሰራው። ኢቅራ አልከሊማቲል አቲያ የሚከተሉትን ቃላቶች አንብብና ወክቱብሃ እንደገና ጻፋት ይላል። መዓ ضبط አዋኺሪሃ መጨረሻቸውን በመሐረክ ነው የሚለው። አሁን እነዚህ ቃላቶች ናቸው፣ ከሊማት ናቸው። እያንዳንዱን ቃል አኺሩን እንድታርኩ ነው የተፈለገው። አኺሩን አወሉ ወሰጡ ምናምን አይደለም። አኺሩን ማለት የእያንዳንዱን ቃል መጨረሻ ላይ ያለችውን ፊደል ሐረካዋን ተናገሩ ተብሎ ነው። እንግዲህ እናንተ አሁን ስትሐርኩ ወይ ዶመተይን ነው የምታደርጉት ወይስ አንድ ዶማ ነው የምታደርጉት ነው። ዶመተይን ካደረጋችሁ ስሙ ሙንሰሪፍ ነው። አንድ ዶማ ብቻ የምትጠቀሙ ከሆነ መምኑዕ ሚነ ሶርፍ ነው እያላችሁ ነው ማለት ነው። እንጀምር። ሙሐመድ የሚለውን ቃል አኺሩን ሐርኩልኝ። ሙሐመዱን ወይስ ሙሐመዱ? ሙሐመዱን። በቃ አሁን የተፈለገው ይሄ ነው። ሙሐመዱን በሉ ማለት ነው። ለምን? ሙንሰሪፍ ነው። ሙሐመድ የሚለው ስም ተንዊንና ከስራ የሚከለከል ስም አይደለም። እሱ ተንዊንና ከስራ የሚቀበል ስም ነው። ስለዚህ ሙሐመዱን ካላችሁ ልክ ናችሁ። ለጥቆ ኻሊድ መጣ። ኻሊዱን ነው ኻሊዱ ነው።
ኻሊዱን አሁን የተባለው ይሄ ነው። በቃ እንደዚህ አድርጋችሁ ሐርኩ ነው። አኺሩን ሐርኩ ነው የተባለው ፈተናው ይሄ ጥያቄው። ስለዚህ ደብተራችሁ ላይ አሁን በዚህ መልኩ እያሐረካችሁ መሄድ መልመጃ ነው። ኻሊዱን ነው። መርየም መጣች። ወቅፍ ከነ የትኛው መርየም ነው። ግን አሁን ሐረካ በዛሂር አምጡ። መርየሙን ወይስ መርየሙ? መርየሙ በነጠላ ወይስ በዳብል? በነጠላ። ለምን? ናም መርየም የሚለው ስም መምኑዕ ሚነ ሶርፍ ነው። እንዴት መምኑዕ ሚነ ሶርፍ ስንባል የሴት ስም ሆኖ ዓለም ከሆነ እስመል ዓለም ሆኖ የሴት ከሆነ ይከለከላል። ስለዚህ መርየሙ። ፋጢመት የሚለው ቃል ፋጢመቱ ወይስ ፋጢመቱን? ፋጢመቱ። እንደዚህ ካላችሁ ልክ ናችሁ። በቃ መልመጃ ይሄ ነው። ፋጢመቱ ብቻ ነው የሚባለው። ለምን? ኢስመል ዓለም ነው፣ ሙአነስ ነው። ኢስመል ዓለም ሆኖ የሰው ስም ሆኖ ማለት ነው እና የአገሮች ስም ሆኖ ሙአነስ ከሆነ መምኑዕ ሚነ ሶርፍ ነው፣ ይከለከላል። ስለዚህ ፋጢመቱ ነው። አባስ የሚል ስም መጣ። አባሱን ልትሉ ነው ወይስ አባሱ ልትሉ ነው? አባሱን። ለምን? ይሄ መምኑዕ ሚነ ሶርፍ አይደለም። አባስ የሚለው ስም በቀደም ስንቆጥረው እዛ ውስጥ የለም። 60 ጽፈናል። 60 ስሞች። እነዛ 60ዎች ውስጥ አባስ የለም እና አባስ የአረብ ስም ነው፣ ሙዘከር ነው። ስለዚህ እሱ ሙንሰሪፍ ይባላል። ሐምዛ መጣ። ሐምዛ የሚለው ስም ሐምዘቱን ልትሉ ነው ወይስ ሐምዘቱ ልትሉት ነው? ለምን? ናም መምኑዕ ሚነ ሶርፍ ነው። ሐምዘቱን የሚባለው መምኑዕ ሚነ ሶርፍ ነው። ለምን ስንባል የወንዶችም ስም ሆኖ ዓላመተ ተእኒስ ካለበት፣ የወንዶችም ስም ሆኖ የሙአነስነት ምልክት ካለበት መምኑዕ ሚነ ሶርፍ ነው እና ሐምዛ ደግሞ ያው ታመርቡጣ አለ። ታመርቡጣ ደግሞ ዓላመተ ተእኒስ ነው። ስለዚህ ይሄ ነገር ለፍዙ ማዕና ሙዘከር ቢሆንም ለፍዙ ሙአነስ ነው የሚባል አለ። ሐምዘቱ ነው። መሳጂድ የሚል ቃል መጣ። መስጂድ አይደለም፣ መሳጅድ የሚለው ቃል እንዴት ነው? አኺሩን ነው የምታሐርኩልኝ። ضبط الآخر መሳጅዱ ወይስ መሳጅዱን? መሳጅዱ። ለምን? መምኑዕ ሚነ ሶርፍ ነው ልትሉ ነው። እንዴት መምኑዕ ሚነ ሶርፍ ሆነ ስንባል በቀደም ስናወራ መፋዒል በሚባል ሚዛን የመጣ ጀማዓ ተክሲር፣ መፋዒል በሚለው ሚዛን የመጣ ጀማዓ ተክሲር መምኑዕ ሚነ ሶርፍ ነው ብለናል። ስለዚህ መሳጅዱ ነው የሚባለው። መሳጅዱን እንዳትሉ። ሳይታረክ እንኳ ኪታቡ ላይ ብታገኙት እየቀራችሁ እያለ መሳጅዱን ካላችሁ መምኑዕ ሚነ ሶርፍ አታውቁም ማለት ነው። መሳጅዱ ብቻ ይባላል። ኩቱብ መጣ። ኩቱብም ጀማዓ ተክሲር ነው። መሳጅድም ጀማዓ ተክሲር ነው። ግን ሁሉም ጀማዓ ተክሲር መምኑዕ ሚነ ሶርፍ አይደለም። በዚህ ሚዛን የመጣ ነው መምኑዕ ሚነ ኩቱብ የሚለው። አሁን ኩቱቡን ልትሉ ነው ወይስ ኩቱቡ? ማለት የእናንተ ነው። የጥያቄው ወደ እናንተ ነው። ትነውኑታላችሁ አትነውኑትም? የሚያነብልኝ ኩቱቡን እንበል ወይስ ኩቱቡ እንበል? እንግዲህ አሁን ኩቱቡ ካላችሁ መምኑዕ ሚነ ሶርፍ ልትሉ፣ ተንዊን ታደርጋችሁ ሙንሰሪፍ ነው ሊባል ነው። እዚች ጋር ይሄ ማለት ነው። በነገራችን ላይ አልኢስሙ ነውዓኒ። እሺ አልኢስሙ ነውዓኒ። ኢን አረቢክ ስም ሁለት አይነት ነው እንዳለች እስከዛሬ ሙዘከር ሙአነስ ምናምን ነበር። አሁን ደግሞ አልኢስሙ ነውዓኒ ማለት ሙንሰሪፍ የሚባልና አልሙንሰሪፍ እና ወአልመምኑዕ ሚነ ሶርፍ። አልመምኑዕ ሚነ ሶርፍ ሁለት ነው። ስም ሁለት አይነት ነው። ሙንሰሪፍ አለ፣ መምኑዕ ሚነ ሶርፍ አለ። ለምሳሌ ቅድም እዛ ጋር ሙሐመድ የሚለውን ስም ሙንሰሪፍ ነው የምንለው። አህመድ የሚለውን ግን መምኑዕ ሚነ ሶርፍ ነው የምንለው። አለቀ ይሄ ማለት ነው። ሙሐመዱ ስንል ሙንሰሪፍ፣ አህመዱ ስንል መምኑዕ ሚነ ሶርፍ። ኻሊዱን ስንል ወይም እዛ አባስ ነው ያለው፣ አባሱን ስንል ሙንሰሪፍ። ፋጢመቱ ስንል መምኑዕ ሚነ ሶርፍ። ፋጢመቱ መምኑዕ ሚነ። በዚህ መልኩ አሁን ስሞች ሁሉ ሁለት አይነት ናቸው እንባላለን። ግን ይሄ ከምን አንግል ነው እንደዚህ የሚባለው? ከተንዊን አንግል ካየ ነው። ከተንዊን አንግል ካየን ኢን አረቢክ ስም ሁለት አይነት ነው። ከጾታ አንግል ካየነው ሁለት አይነት ነው። ስም ሙዘከር ነው ማለት። ከቁጥር አንፃር ካየነው ስም ሶስት አይነት ነው፣ ሙፍረድ፣ ሙሰና፣ ጀምዕ። እንግዲህ ሁኔታዎች ናቸው የሚወስኑብን። አሁን እዚህ ጋር ደግሞ ሚን ሐይሱ ተንዊን ነው። እሺ ተንዊኑን ካየን አንድ ስም ተንዊን አለው የለውም የሚለውን አንግል ካየን የአረብኛ ስም ሁሉ ይሰበሰብና ለሁለት ይከፈላል። ተንዊን የሚቀበሉት ሙንሰሪፍ ይባላሉ፣ የማይቀበሉት መምኑዕ ሚነ ሶርፍ ይባላሉ። አሁን ይሄ ትልልቅ ኪታቦች ላይ ምናምን ዲፋይን አለው ተጽፎ ታገኙታላችሁ። አልኢስሙ የንቀሲሙ ኢላ ቂስመይኒ ምናምን ይልና አልሙንሰሪፍ ወገይሩ ሙንሰሪፍ። አልሙንሰሪፍ ሁወ ኩሉ ኢስሚን ዩነወን ነው የሚለው። ዩነወን የሚነወን ማለት ነው። ይሄኛው ላ ዩነወን የማይነወን ማለት ነው። ስለዚህ አሁን እኛ መሳጅድ ስትመጡ አይነወንም፣ መሳጅዱ ነው። ኩቱብ ግን ኩቱቡን ሹክራን ኩቱቡን ነው የምትሉት። ይሄ ለምን? ኩቱብ የሚለው ስም ጀማዓ ተክሲር ነው፣ ግን ተንዊንን የሚከለክለው ምክንያት የለም። ስለዚህ ኩቱቡን። እሺ አቅላም፣ ቀለም ነበረ አቅላም ተባለ። አቅላሙን ወይስ አቅላሙ? ተነስ ናዛ እና በዛ ተነስ ይዛችሁ ጋር በዛችሁ በኩል እሺ፣ እዛው ሆነ እስኪ ብቻህን የምትጽፍ ከሆነ እሱ ጋር ይሻል። እሺ
ናም ያው ገባ እዛው እንትን ውስጥ ይወጣል። ስም አልተጠራም እንጂ። እሺ ናም አቅላ ሙን ልትሉ ነው ወይስ አቅላሙ? አቅላ ይነወናል አይነወንም ነው? አይ መምኑ ምን ሶርፍ አስገባው? ይነወናል። አቅላሙን ይሄ መምኑ ምን ሶርፍ ውስጥ አይገባም። ጀማዓ ተክሲሮች ሁለት ሚዛን ብቻ ነው የሚገባብን እዛ መምኑ ምን ሶርፍ ውስጥ። ሌላው በሙሉ ጀማዓ ተክሲር በሙሉ ይነወናል። ሁለት ሚዛን ግን ይችና እንደገና ይቺ መፋዒል እነዚህ ሁለት ሚዛኖች ብቻ እንትን ውስጥ ይገቡብናል። መምኑ ምን ሶርፍ ውስጥ ያስገቡብናል። ሌላው በሙሉ ይነወናል። እና ኩቱብ የሚለው ኩቱቡን ነው። አቅላም የሚለውም አቅላሙን ነው። እሺ መናዲል ሚንዲሉን ነበረ ወደ ጀምዕ ስንቀይረው መሐረሞች ስንል መናዲል ነው የሚለው። መናዲሉን ነው የምትሉት ወይስ መናዲሉ? መናዲሉ ነው የሚባለው። ይሄ መምኑዕ ሚነ ሶርፍ ነው። ለምን? ይሄ ሚዛን መፋዒሉ ሚዛን ማለት በነገራችን ላይ 1 2 3 4 5 6 ሐርፍ ማለት ነው። እዚህም ስንመጣ 1 2 3 4 5 6 ማለት ነው። እዚህ ጋር አሊፍ መዳለ፣ እዚህ ጋር ያ መዳለ፣ እዚህ ጋር አሊፍ መዳለ፣ እዚህ ጋር ያ መዳለች። በዚህ ቀመር ከመጣ ነው መምኑዕ ሚነ ሶርፍ። ይሄኛው ደግሞ 1 2 3 4 5 ነው። እነ መሳጅድ ማለት ነው። 1 2 3 4 5 አሊፍ መድ ብቻ ነው ያለው። እዚህ አሊፍ መድ ከአሊፍ መድ ቀድሞ ሁለት ፊደል ከኋላው ሁለት ፊደል ካለ መምኑዕ ሚነ ሶርፍ ነው። እዚህ ጋር ደግሞ ከአሊፍ መዱ ቀድሞ ሁለት ፊደል ከኋላው 3 ፊደል ሲኖርም መምኑዕ ሚነ ሶርፍ ነው። ስለዚህ መናዲሉ ነው። እሺ ቡዩት መጣ። ቡዩት የማን ጀምዕ ነው? የበይት በይት ሙፍረድ ነው። ቡዩት ጀምዕ ነው። ይሄ ጀምዕ መምኑዕ ሚነ ሶርፍ ይመስላችኋል ወይስ ሙንሶሪፍ ይመስላችኋል? ይነወናል አይነወንም? ቡዩቱን ይነወናል። ለምን? ጀማዓት ተክሲር ነው። ግን ጀማዓት ተክሲር ሆኖ በእነዚህ ሚዛን አልመጣም። በእነዚህ ሚዛን ካልመጣ ይነወናል እና ቡዩቱን ነው። ዙመላኡ ሹክረን ዙመላኡ ነው። ይሄ አሊፍ መድ እያለ ከአጠገቡ ሐምዛ ከመጣ ይከለከላል። አሊፍ መድ እያለ አጠገቡ ሐምዛ ከመጣች ተንዊንና ከስራ ይከለከላል። ስለዚህ ዙመላኡ ነው። ዙመላኡን እንዳትሉ። ለንደኑን ነው። ለንደን የሚባለው ሀገር ሲጠራ ለንደኑ ነው። ይህም መምኑዕ ሚነ ሶርፍ ነው። በቀደም ቆጥረነዋል፣ ራሱ ጽፈነዋል። ለምን? አጀም ሆኖ ዓለም ከሆነ ይከለከላል። ዓለም ማለት የሀገር ስም ሆኖ የሰው ስም ሆኖ አጀም ከሆነ፣ ለንደን ደግሞ አጀም ነው። አጀም ማለት ማለት ነው ገይረል ዓረብ ማለት ነው። ከአረብ ውጭ የሆነ ስም አጀም ይባላል። ስለዚህ አጀም ነው። እቺ ቃል ያዟት፣ አጀም። ይህ ማለት አጀም ማለት ከአረብ ውጭ ሆነ ስም። ለምሳሌ በአማርኛም ከበደ፣ ደበበ፣ አበበ ምናምን ባል ስም አለ አይደል? ጌታቸው ምናምን እነሱ ስሞች ምንድን ባሉት? አጀም፣ አረብ አይደሉም ማለት ነው። አህመድ፣ መሐመድ፣ ሰዒድ ምናምን ግን አረብ ነው። ስለዚህ አጀም ማለት የሀበሻ ወይም የፈረንጅ ወይም የፈረንሳይ ወይም የጣሊያን ወይም ምናምን ስሞች ማለት ነው። እና እነሱ ይከለከላሉ። እሺ ሱፊያኑ ይሄ ደግሞ ዓለም ሆኖ አሊፍና ኑን ካለበት ይከለከላል ብናል። ዓለም ሆኖ አሊፍና ኑን በመጨረሻ በኩል ካለ ይከለከላል። አሁን ሱፊያኑ ዓለም ነው፣ የሰው ስም ነው። ግን አኺሩ ላይ አሊፍና ኑን አለ፣ መምኑዕ ሚነ ሶርፍ ውስጥ ይገባል። እና ሱፊያኑን እንዳትሉ፣ ሱፊያኑ ብቻ ነው። ሐሚድ መጣ። ሐሚዱን ነው። አሁን ሐሚድ የሚባል ዛሬ የለም። ሐሚዱን ነው። ሐሚዱ ነው የሚባለው። ሐሚዱን ነው። ይሄ የሚከለክለው ምክንያት የለም። ይሄ ሐሚድ እንዳለ ሙንሰሪፍ ነው፣ እንደ መሐመድ ነው ማለት ነው። አህመድ መጣ። አህመዱ ነው። አህመዱ ነው። ይሄን አህመድ ይመልስ ራሱ አህመዱ ነው። አንተ ሁልጊዜ ስም ሲመጣ አህመዱ ነው። ከስራም አይሆንም። አህመድ የሚለው ስም ከስራም አይሆንም። እሺ አህመድ የሚባልበት ምክንያት ምንም የለም። አህመዱና አህመድ አለ። ፈታ ሊሆን ይችላል፣ ዶማ ይሆናል። ሁለት ነው፣ ከስራ አይሆንም። ስለዚህ አህመዱ ነው። ይሄ አህመዱ ለምን ተከለከለ? አሁን እናንተ ዝም ብላችሁ ስሙን መሐፈዝ አንድ አማራጭ። ሁለተኛ ግን ፊዕል ይመስላል ማለት ሐሚደ የአህመዱ የሚባላል። አመሰገነ ያመሰግናል። አነ አህመዱ ነው የምለው። አመሰግናለሁ ስንል እኮ አህመዱ ነው የምለው። አሽኩሩ አህመዱ እንላለን። ስለዚህ ፊዕል ይመስላል ብለው ከለከሉት። ኢብራሂም መጣ። ሙ ነው። ሙን ኢብራሂሙ ነው። ለምን? መምኑዕ ሚነ ሶርፍ ነው። ይሄ ደግሞ ዓለምነትና አጀምነት አለበት። ዓለም ነው፣ የሰው ስም ነው። አጀም ነው፣ ገይረል ዓረብ ነው። አንዳንድ ጊዜ ቁርአን ውስጥ የተወሰኑ ሰዎች ስሞች ሁሉ ምን ይመስላሉ? አረበኛ ይመስላሉ። ብዙ ሰዎች ይችላሉ የሚሸወደው። ኧረ እንዲህ ቁርአን ላይ አለ እነ ኢብራሂም እስማኤል አለ አይደል ምናምን እንዳለ፣ ግን እነ ኢብራሂም እነ እስማኤል አረቦች አይደሉም። አስለን አረብ አይደሉም። ነብያቶች በሙሉ አረብ አይደሉም። አንድ ሲቀር 4 5 ነብዮች ሲቀሩ እነዚህ 4 5 ነብያቶች አሉ። ስማቸው ይወሳል። እነሱ የአረብ ስም ነው ያላቸው። ሌላው ግን የአጀም ስም ነው ያለው ማለት ነው። ስለዚህ ኢብራሂም መምኑዕ ሚነ ሶርፍ ነው። መከቱ ሹክራን መከቱ ነው የሚባለው። መከቱን እንዳትሉ።
በተንዊን እንዳታነቡ። መካ የሆነ ፓሴጅ ላይ ያነባችሁ መካ የምትባለው ሀገር ከመጣችባችሁ ተንዊን አድርጋችሁ እንዳታነቡ። ለምን ስትባል ያው መምኑዕ ሚነ ሶርፍ ናት። እንዴት ተከለከለች? ያው እንግዲህ የተከለከለበት ምክንያት መቁጠር ይህኛውን ውስጣችን አይደለም፣ እዚህ ደረጃ ላይ አይደለም የምንቆጥረው። ምክንያቱን ግን ዝም ብለን መሸምደድ እንችላለን። እንደው ጆሮአችንን ይምታው ካላችሁ ግን መካ የሚለው ቃል ዓለም ነው፣ የሀገር ስም ነው። እንደገና ምን ተጨምሮበታል? ተእኒስነት አለበት፣ ታመርብጧል። ስለዚህ ዓለም ሆኖ ሙአነስነት ካለበት ይከለከላል። ለዛን የተከለከለው ነው። ዘይነብ መጣች። ዘይነቡ ነው። አሁን አንተም እናትህ ስም ስለሆነ ሐፍዝ ዘይነብ የሚለው ቃል ዘይነቡን ነው የሚባለው፣ ዘይነቡ ነበር። ዘይነቡ ብቻ ነው የሚባለው። እንደዚህ ነው። አሁን ይሄንን ዘይነቡን እንዳትል። ለምን ስትባል መምኑዕ ሚነ ሶርፍ ነው። ይሄ ምክንያታችን ምንድን ስንባል ኢስመል ዓለም ሆኖ ሙአነስ ከሆነ ሁሉም መምኑዕ ነው። ኢስመል ዓለም ሆኖ የሰው ስም ሆኖ የሀገር ስም ሆኖ የሴቶች ስም ከሆነ መምኑዕ ሚነ ሶርፍ ነው፣ አይነወንም። ሁላችሁም ስማችሁ ተንዊን የለውም። ስለዚህ ዘይነቡ አስዲቃኡን ነው ወይስ አስዲቃኡ? አስዲቃኡ ነው፣ አይነወንም። ይሄም አሊፍ መድ እያለ ሐምዝ ከመጣች በሚለው ቃይዳ አሊፍ መድ እያለ አጠገቧ ሐምዛ ከመጣች ይከለከላል። ይቺ ቃል ምንድን ነው የምትለው? እዛ ኪታቡ ላይ ይሉኝ እስኪ ነው ሙደሪሳቱን ነው። ጥሩ ሙደሪሳት የሚለው ዓለም አይደለም፣ ኢስመል ዓለም አይደለም። ይሄ የሰው ስም አይደለም፣ የሙያ ስም ነው። ይሄ ኮመናው ነው። ከዛ ደግሞ ጀማዓል ሙአነስ ሳሊም ነው። እነዚህ የሴቶች ስም ሆኖ ብዙ ቁጥር የሆነው ይነወናል። በቀደም አለመጣልን አሁን መጣ። ስለዚህ ይሄ ሙደሪሳቱን፣ ሙዓሊማቱን፣ ጠቢባቱን ነው የምንለው። ጀምዕ ሲሆን የሴቶች ስም ብዙ ቁጥር ሲሆን ያውም ዓለም ያልሆነ ነው። እነሱ ምን ይሆናሉ? ተንዊን ይቀበላሉ እና ሙንሰሪፍ ናቸው። እና ሙደሪሳቱ ብቻ እንዳትሉ። ይሄን አይ የሴት ስም መስሎኝ ምናምን ብለህ እንዳትሸወድ። ይሄ ጀማዓት ሙአነስ ሳሊም ነው የሚባለው። ጀማዓል ሙአነስ ሳሊም ይነወናል እና ሙደሪሳቱን ነው የምንለው። መሕሙድ የሚባል ስም መጣ። መሕሙድ አኺሩን እንነውነው ወይስ አንነውነው ስንባል አሁን የምናጠናው እንግዲህ ይሄ ስም ሙንሰሪፍ ነው ወይስ መምኑዕ ሚነ ሶርፍ ነው ነው። በቀደሞቹ 60 ውስጥ መሕሙድ አለ የለም? ስለዚህ ምን እንበል? መሕሙዱን ነው። ሹክራን መሕሙድ ነው የሚባልሽ ይነወናል። እንደ ሐሚድ ነው፣ እንደ መሐመድ ነው፣ እንደ አህመድ አይደለም ማለት ነው። እና መሕሙድ የሚባል ስም ካለ ጓደኛህ መሕሙድ ከሆነ የአባትህ መሕሙድ ከሆነ መሕሙዱን ብለህ ነው የምታነበው እንጂ ተንዊኑን እንዳከለክለው። መሕሙድ አይከለከልም። ባግዳድ የኢራቅ ዋና ከተማ ባግዳድ። አሁን ባግዳድ ይነወናል አይነወንም ነው ጥያቄው። ርዕሳችን እሱ ነው። ይህንን ስም ባግዳዱን እንበል ወይስ ባግዳዱ እንበል? ባግዳዱ ነው፣ አይነወንም። ቆጥረናል። እዛ 60ዎች ውስጥ አንድ መሸምደድ እንችላለን። ዝም ብለን ባግዳድን መሸምደድ በቃ አይነወንም። ግን ዒለት ከተባል እንደው ሰበቡ ምንድነው ከተባልን ግን ዓለም ሆኖ አጀም ነው። ዓለም ነው ማለት የሀገር ስም ነው። አጀም ነው ማለት ገይረ አልዓረብ ነው። ባግዳድ የሚባለው ቃል ኢራቅ እነ ፓኪስታን እና አፍጋኒስታን ምናምን አረብ አይደሉም። ስለዚህ አጀም ነው እና ይሄ አጀም ስለሆነ እንደ ለንደን ማለት ነው። ለንደንም አሁን አጀም ነው። ግን እኛ በተለምዶ ኢራቅ፣ ኢራን ምናምን ሲባል ያው አረብ ነው ይመስለን፣ ግን አረቦች አይደሉም። ስለና አረብ አይደሉም። አረበኛን እንደኛው ተምረውት ነው። እሺ ናም ጀሚል የሚል ቃል መጣ። ጀሚሉን ወይስ ጀሚሉ? ጀሚሉን ነው። ይሄ አይከለከልም። ምንም የሚከለክለው ምክንያት የለም። ይሄ ጀሚል የሚለው ላይ ሙአነስነት የለም፣ አሊፍና ኑን የለም። ይሄ ሚዛን አይደለም። በቃ እንደዛ ነገሮች ከሌሉ አሊፍና ኑን የለውም፣ አይከለከልም። ከቢሩን እንበል። ከቢሩን በነገራችን ላይ አስሉ መነወን ነው። የስሞች እኮ ዋናው አስላቸው መነወን ነው። አለመነወን ከአስል መውጣት ነው የሚባለው። ዋናው አስሉ ስም ሲባል ሁልጊዜ ሲመጣበት መነወን ነው። የማይነወኑት ናቸው ፈርዕ የሚባሉት። እነሱን በቅርንጫፍነት እንይዛለን። እና አሁን ከቢር፣ ሶጊር፣ ጀሚል ምናምን ተንዊን አለ ሁሉ። አክበሩ ጎበስ። ይሄ እንደ አህመዱ ነው። አክበር ከቢር ስትል ይነወናል። አክበር ስትል ግን ይከለከላል። ለምን? አፍዓል የሚባል ሚዛን ይከለክላል ብለናል። ይሄ አፍዓል ይባላል ሚዛኑ። ይሄ አፍዓል ማለት ፊዕል ነው የሚመስለው። አህመዱ እንዳልነው ነው የሚመስለው። ይሄ ስለዚህ በዚህ ሚዛን ከመጡ ይከለከላሉ፣ ስምም ቢሆኑ ሲፈትም ቢሆኑ። እና አክበር መምኑዕ ሚነ ሶርፍ ነው። ሙጅተሂዱን ወይስ ሙጅተሂዱን? ይሄም የሚከለክለው ምክንያት የለም። ጠዊሉን ልበለው። ጠዊሉን የሚከለክለው ምክንያት የለም። ከስላኑ ነው። ከስላኑ ይሄ ደግሞ ይከለከላል። ምን ስንባል ሲፈቱን አሊፍና ኑን ካለ ይከለከላል። ከስላን የሚለው እዚህ ጋር መጨረሻው ላይ አሊፍና ኑን አለው። እንደዚህ አይነት ነዕት ሆነው ገላጭ ሆነው በአሊፍና በኑን ከጨረሱ ይከለከላሉ። ቃዒዳ ነው። ጡላብ ጀማዕ ተክሲር ነው። የጧሊብ
ጡላቡን የሚከለክለው ምክንያት የለም። ጡላብ የሚለው ጡላቡን ነው የምንለው እንነውነዋለን ለማለት ነው። ፉቀራኡ ነው ወይስ ፉቀራኡን? ፉቀራኡ ነው። ይከለከላል። ለምን ይከለከላል? በአሊፍና በኑን አፍወን በአሊፍና በሐምዛ ስለጨረሰ። አሊፍና ሐምዛ መጨረስ ማለት ያስከለክላል። አልይ የሚለው ቃል ስም ነው። ይሄ አልይ ነው። አልዩን ወይስ አልዩ? አልዩን ነው። አይከለከልም። እሺ ይሄ የሚከለክለው ምክንያትም የለም። አልይ የሚለው ስም አረብ ነው፣ ሙዘከር ነው። በቃ አልይ አይከለከልም። ፓኪስታኑ ነው። ይሄ እንትን በምንወስደው ይሄንን በዓለምነቱና በአጀምነቱ እንውሰደው። ዓለም ነው የሀገር ስምና የሰው ስም ዓለም ይባላል ብለናል። እንደገና አጀም ነው፣ ከአረብ ውጭ ነው። እነ ፓኪስታን ምናምን አረቦች አይደሉም እያለ ነው ቅድም እያወራን አሊፍና ኑን የሚያስገባው አሁን አንዳንድ ስሞች አሻም ይሆኑብናል። አሊፍና ኑን ያስገባዋል። አሊፍና ኑን ያለው ሆኖ ዓለም ከሆነ የሚልም አለን እንደነ ሶፊያን እንደነ ምርዋን። ይህም ደግሞ ዓለምም ነው አሊፍና ኑም አለው፣ ግን አጀምነቱም አለ። ግን ቶሎ ወደ አእምሯችን የሚመጣው አጀምነቱ ይቀድማል በሚለው ነው እንጂ በዛም ያስኬዳል። አማር የሚለው ስም ይከለከላል አይከለከልም? ማለት ይነወናል አይነወንም? ይነወናል። ለምን? መምኑዕ ሚነ ሶርፍ የሚያደርገው ምክንያት የለውም። ስለዚህ አማሩን አማር የለም አልመጣም። ስምህ መምኑዕ ሚነ ሶርፍ አይደለም ብሎሽ ኳድ አማር መሆን የጠፋው ብሎሽ። እሺ ናም ሰያራት፣ ይሄ ጀምዓል ሙአነስ ሳሊም ነው። ሰያራት የነበረችውን ወደ ጀም ስንቀይረው ሰያራት ብለን፣ ይሄ የሚከለክለው ምክንያት የለም። ዓለም አይደለም። እና ይሄ አህመሩ ነው ወይስ አህመሩን? አህመሩ ነው። ይህም በቀደም አውርተናል። እነዚህ ከለር ነገሮች አብየድ የሚባል አስወድ የሚባል አህመር የሚባል አስፈር የሚባል አክዶር፣ ጠቅላላ ከለሮች በሙሉ በዚህ ሚዛን ስለሆነ አፍዓል ስለሆነ ሚዛናቸው መምኑዕ ሚነ ሶርፍ ናቸው። ስለዚህ አህመሩ ነበረው። ኢስማዒል የሚለው ስም መጣ። ኢስማዒሉ ሹክረን፣ ኢስማዒሉ ነው የሚለው። ኢስማዒሉን እንዳትል ከነወንከው አልገባህም ማለት መምኑዕ ሚነ ሶርፍ አልቀራህም ትባላለህ። ስለዚህ ኢስማዒል የሚለው ቃል ኢስማዒሉ ነው። ለምን ስንባል ግን አሁን እንደ ዒለት እንደው ሰበብ ከተጠየቅን ዓለምነትና አጀምነት አለበት። ዓለም ነው የሰው ስም ነው፣ አጀም ነው ገይረል አረብ ነው። ሁለቱ ምክንያቶች ከተሰበሰቡ አንድ ስም ላይ ይከለክላሉ። ፓሪስ፣ ይህም ያው መቼም ፐ በአረበኛ ስለሌለ ወደ በ ስለሚዞር ነው እንጂ ፓሪስ ነው። ግን ፐ የሚባል ድምፅ በአረበኛ የለም። ፐ ሲመጣባቸው በ ነው የሚሉት። ስለዚህ ባሪስ ሲሉ ፓሪስ እያሉ ነው። ፓሪስ ዓለም ነው የሀገር ስም ስለሆነ ማለት ነው። አጀም ነው አረብ ነው? አጀም ነው። ዓለም ሆኖ አጀም ከሆነ ይከለከላል። ዓለም ሆኖ አጀምነት ከተጨመረበት ይከለከላል። ስለዚህ ባሪሱ ነው የሚባለው ማለት እንዳትነውን ነው። ቀለም መጣች። ቀለሙን ወይስ እንነውናት አንነውናት? ቀለሙን። ይሄ ኖርማል ነው። ባባለች እንዴ? እሺ ባቡን ነው። ባብ አሁን ሊከለክላ ምክንያትም የለም። ዓለም አይደለም በነገራችን ላይ ይሄ ነኪራ ስም ነው። ባብ ቀለምሳ ቀለሙን፣ ይህም አይከለከልም። መዳሪስ መጣ። መዳሪስ ጀምዓት ተክሲር ነው። ይከለከላል አይከለከልም? ይከለከላል። ጎበዝ። መዳሪሱ ነው የሚባለው። ለምን ስትባል መፋዒል ነው ሚዛናችን። በዚህ ሚዛን የመጣ ጀምዓት ተክሲር ይከለከላል በዚህና በዚህ። ስለዚህ መዳሪስ የሚለው መድረሳ እያለ አይከለከልም ነበር። ይኸው እንደዚህ እያለ መድረሰቱን እንደዚህ እያለ መምኑዕ ሚነ ሶርፍ አይደለም።